በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ መላከ ኃይል ቀሲስ ነጋሽ ሀብተወልድ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ የሀገረ ስብከቱ የክፍል ኃላፊዎች፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የተከበራችሁ የርዕሰ ከተማው የሁሉም አጥቢያ የሰንበት ትምህርት ቤት መዘምራን፣ የዚሁ የጉባኤው አዘጋጅ ኮሚቴ፣ የተከበራችሁ ከቅርብም ከሩቅም የመጣችሁና የተደረገላችሁን ለመመስከር አድርገህልኛልና ለዘላለም አመሰግነዋለሁ የሚለውን የነቢዩን የቅዱስ ዳዊትን ቃል መሪ በማድረግ በዚህ ለምስጋና የተገኛችሁ ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ከረማችሁ? አፋችንን ለምስጋና እንዲከፈት ያደረገ የከንፈራችንን መስዋዕት ለመቀበል የፈቀደ የልዑላን አምላክ በመላእክቱ ዘወትር ያለ እረፍት የሚመሰገን ቅዱስ 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 እግዚአብሔር እየተባለ በማያርፈው አንደበታቸው በማይደክሙትና በማይሰለቹት ዘወትር በዙፋኑ ፊት ሆነው በሚሰግዱትና በሚያመልኩት በቅዱሳን መላእክት ዘወትር የሚመሰገንና የሚወደስ የመወድሱና የቅኔው የምስጋናውና የአምልኮው አምላክ ባለቤት የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይግባው። እየተደረገላችሁ አትበስሉም። ነቢዩ ቅዱስ ዳዊት በመዝሙር 51 ቁጥር 9 ላይ አድርገህልኛልና ለዘላለም አመሰግንሃለሁ አለ። ለአንድ አይደለም፣ ለሁለት አይደለም፣ ለሳምንት አይደለም። እኛ አማኞች ዓመት ጠብቀን የምናከብር የምናመልክ የምንዘምር ሳይሆን ሁሌ